ጋይስ ጉንፋን ይዞኛል። ኦኬ ሶ ቻሉት ይሄን ድምጽ። እስከዛሬ በጣም ከሚገርሙኝ ነገሮች መካከል አንዱ ስትሬንጀር ቲንግስ እንዴት እንደዚህ ትልቅ መሆኑ ነው። ሾው አሪፍ አይደለም እያልኩ አይደለም፣ እንደውም በጣም ከምወዳቸው ሾዎች መካከል አንዱ ነው። እናወራበታለን። ግን እስኪ አስቡት 2016 ነው። በፊልም ደረጃ የሱፐር ሂሮ ፊልሞች ሙሉ ዓለምን ተቆጣጥረውታል። ወደ ቲቪ ሾው ስንመጣ ደግሞ ጌም ኦፍ ትሮንስ 6ኛ ሲዝኑን እያሳየ ነበር እና የዛሬን ያደርገውና በጣም ተወዳጅና ያልተረሳ ሾው ነበር። ወይኔ ጌም ኦፍ ትሮንስ ናፈቀኝ። እናም ዘ ዋኪንግ ዴድ አክቹዋሊ አሪፍ ሾው ነበረ፣ እሱም ከመዝረክረኩ በፊት ብቻ ገብቷቸዋል የምለው። ስትሬንጀር ቲንግስ እንደዚህ ስኬታማ የመሆን ምንም ምክንያት አልነበረውም። ኔትፍሊክስ ራሱ ያን ያህል አላመነበትም ነበር፣ ብዙም አላስተዋወቁትም። ግን ተአምር በሚመስል መንገድ ለስትሬንጀር ቲንግስ በአንድ ሌሊት ትልቅ ሆነ። የእነዚህን ህጻናት ፊት ሁሉም ቦታ ማየት ጀመረ እና በ8 ኤፒሶዶች ብቻ ትልቅ የሆነ ፋንቤዝ አፈሩ። ዘ ደፈር ብራዘርስ ስትሬንጀር ቲንግስን ክሬት ያደረጉት ወንድማማቾች በጣም በብዙ ካምፓኒዎች ይህንን ሾው ሪጀክት ተደርገው ነበር እና የተቀበሏቸው ካምፓኒዎች ራሱ ወይ ህፃናቶቹን አውጥተው አንድ ፖሊስ የሆነ የጠፋን ህፃን ልጅ ሲፈልግ ብቻ ማድረግ ወይም ደግሞ ትላልቅ ሰዎቹን አውጥተው ሙሉ በሙሉ የህፃናት ፊልም እንዲያደርጉት። ዘደፍር ብራዘርስ ግን ቪዥን ነበራቸው። አላ ይህ ሾው ምን መሆን እንዳለበት ያውቁ ነበር። ለዛ እነዛን ሰዎች እምቢ ብለው በመጨረሻም ያው ኔትፍሊክስ ተቀበላቸው። እናም እንዳልኳችሁ ኔትፍሊክስ ራሱ ብዙም አላመነበትም ነበር ሲቀበሉት፣ ግን ያው ተሳክቷል። ስትሬንጀር ቲንግስ ፕሪዝነርስ ከሚባል ፊልም በጣም ትልቅ ኢንስፓይሬሽን ወስዷል። ፕሪዝነርስን ካላያችሁት 2013 የተለቀቀ በዴኒስ ቪልናቭ ዳይሬክት የተደረገ ፊልም ሲሆን እንደነ ዱን፣ ብሌድ ራነር፣ አራይቫልን ዳይሬክት ባረገው ሰውዬ ማለት ነው። እና ይሄ ፊልም በአንድ ትንሽ ከተማ ውስጥ ሁለት ህጻናት ታግተው አንድ መርማሪ ፖሊስና የታገተችውን የልጅ አባት የምንከተል ሲሆን ሁለቱም ልጆቹን ለማግኘት የሚያደርጉትን ነገር ነው የምንከተለው። ሁለቱም ተመሳሳይ ጎል ቢኖራቸውም ሁለቱም በጣም በተለያየ መንገድ ነው ልጆቹን ለማግኘት የሚሞክሩት። እናም ዘደፈር ብራዘርስ ያንን የትንሽዬ ከተማ ቫይብ፣ ወላጅ ልጁን ሲያጣ ያለው ስሜት እና ያንን ሀዘን ከዚህ ፊልም ነው የወሰዱት። እና ሾው ከዚህም አልፎ በጣም ሳይንስ ፊክሽን ነው። የሆነ ፓወር ያላት ጸጉሯን መላጣ የተቆረጠች ልጅ አለች። ሊተራሊ አንድ የኛን ዓለም የሚመስል የተገለበጠ ዓለም አለ። እነዚህን ሳይፋይ ነገሮች ደግሞ ከተለያዩ በሰማኒያዎቹ ከተለቀቁ ፊልሞች ነው የወሰዱ። ስፔሲፊካሊ ከስቲቨን ስፒልበርግ ፊልሞች እና ከስቲቨን ኪንግ መጽሐፎች። እነዚህን ሰዎች የማታውቋቸው ከሆነ ስቲቨን ስፒልበርግ ፕሮባብሊ የምንጊዜው ምርጡ ዳይሬክተሮች ከሚባሉት ሰዎች መካከል አንዱ ነው። እንደነ ጆስ፣ ጁራሲክ ፓርክ፣ ኢንዲያና ጆንስ፣ ሺንድለርስ ሊስት፣ ካች ሚ ኢፍ ዩ ካን፣ ሬዲ ፕሌየር ዋን የመሳሰሉትን ለመጥቀስ ያክል የሰራው ሰው እሱ ነው። ግን እነዚህን ትላልቅ ፊልሞች ከመስራቱ በፊት ስፔሲፊክሊ እንደ ስትሬንጀር ቲንግስ አይነት ፊልሞችን ነበር የሚሰራው። እንደነ ኢቲ ኪዩት የሆነ የኤሊየን ፊልም እዚህ ፊልም ላይ የሆነ ሳይክል ሲነዙ ትመለከታቸዋላችሁ፣ ልክ እንደ ስትሬንጀር ቲንግስ ማለት ነው። ክሎሰር ኢንካውንተር ኦፍ ዘ ሰርድ ካይንድ የሆነ የዩፎ ፊልም፣ ዋር ኦፍ ዘ ወርልድ ሌላ የሆነ የኤሊየን ፊልም ብቻ ገብታችኋል። የሳይፋውን ቫይብ ከስቲቨን ስፒልበርግ ፊልሞች ነው የወሰዱ። ያንን አስጨናቂ የሆረር ቫይብ ደግሞ ከስቲቨን ኪንግ መጽሐፎች ነው የወሰዱ። ስቲቨን ኪንግ በመጽሐፉ ዓለም በጣም ትልቅ ስም ያለው ሰውዬ ነው። በመጽሐፉ ዓለም ብቻ ሳይሆን በፊልም ራሱ በጣም ትልቅ ስም አለው። በጣም ብዙ የእሱ መጽሐፎች ወደ ፊልም የተቀየሩ ሲሆን ብዙዎቹን እንደውም እናንተ ታውቋቸዋላችሁ እንደነ ኢት፣ ዘ ሻይኒንግ፣ ዘ ግሪን ማይል፣ ዘ ሾውሻንክ ሪዴምፕሽን በጣም ጥቂቱን ለመጥቀስ ማለት ነው። ይህ ሰውዬ ግን በጣም የሚታወቀው በሆረር መጽሐፎቹ ነው እንዳልኳችሁ ማለት ነው። እና ስትሬንጀር ቲንግስ በጣም ኢንስፓይሬሽን ወስዷል ከስቲቨን ኪንግ። ባይ ዘ ዌይ ከስትሬንጀር ቲንግስ ጋር ይመሳሰላሉ ምናምን ስል ስትሬንጀር ቲንግስ ኦሪጂናል አይደለም የሆነ ኩረጃ ነው ምናምን እያልኩኝ አይደለም። ስትሬንጀር ቲንግስ በጣም የተለየ ሾው ነው። ክሬተሮች በጣም ክሬቲቭ ሆነዋል እዚህ ሾው ላይ ማለት ነው። ስፔሻሊ የመጀመሪያው ሲዝን ላይ ጀስት እኖራበታል። ሶ ኢንስፓይሬሽን ወስደዋል ስል ሰርቀዋል እያልኩኝ አይደለም። ስትሬንጀር ቲንግስ በጣም ኦሪጂናል፣ በጣም ዩኒክ እና በጣም ሞዶ ሾው ነው። ግን ትልቅ እየሆነ በመጣ ቁጥርና አዲስ ሲዝኖች በተለቀቁ ቁጥር አንድ ጥያቄ ነው አይምሮ ውስጥ የነበረው፣ ይሄ ሾው ወዴት እየሄደ ነው? ስትሬንጀር ቲንግስን የሆነ ማንነቱን እንዳጣ ሾው ነው የማየው። ሲዝን ዋን ላይ ከነበረው ዳርክ ሚስጥራዊ በጣም ልብ አንጠልጣይና ልብ ሳቢ ሾው ወደ ሲዝን 5 ማያስቅ ቀልዶች፣ በጣም ብዙ ካራክተሮች፣ የተመታ ዳያሎግ እና ሲታይ ራሱ ቪዥዋሊ ወደ ደባሪ ሾው ነው የተቀየረ። ግን ቆይ ዲፕ ወደ ሱ ከመግባታችን በፊት እና ስሜታዊ ከቦዲ በፊት ስትሬንጀር ቲንግስ ስለምንድን ነው? ስትሬንጀር ቲንግስ የሚጀምረው በ1983 ሃኪንስ በምትባል ትንሽ ከተማ ውስጥ ነው። ሃኪንስ ጸጥ ያለ ከተማ ነው፣ ብዙ ነገር አይፈጠርበት እና እነዚህን 4 ህጻናት እናገኛቸዋለን።
ጨዋታቸውን እየተጫወቱ ነው። በጣም ደስተኛ ናቸው። በጣም የሚዋደዱ ቤስት ፍሬንዶች ናቸው እና ጨዋታቸውን ይጨርሱና ሁሉም በሳይክል ወደ የቤታቸው ይመለሳሉ። እዚህ ፍሬንድ ግሩፕ ውስጥ 4 ልጆች አሉ። ማይክ፣ ደስቲን፣ ሉካስ እና ዊልም ወደ ቤቱ እየሄደ ያለ መንገድ ላይ የሆነ ነገር ያይና በድንጋጤ ወደ ጫካው ይወድቃል። ከዛም እንደምንም በሩጫ ቤቱ ከደረሰ በኋላ ማንም የለም። እናም ያ ነገር እየተከተለው ነበርና ወደዚች ትንሽ ቤት ይገባል። ከዛ ነገርም ራሱን ለመከላከል ይሞክራል፣ ግን ቀና ሲል ያ ነገር አብሮት ውስጥ ነበር። ከዛም መብራቱ ላይ ዙም እናደርጋለን። ከዛም ቡም ዊል ባየርስ ይሰለባል። እናም ይሄ ነው ሾው። ዊል ባየርስ የት ሄደ እና እንዴት ነው የምናድነው? እዚህ ሾው ላይ 3 ሜን ፐርስፔክቲቮች አሉ ወይም 3 ሜን ካራክተሮች አሉ። የመጀመሪያዎቹ አሁን የነገርኳችሁ ህፃናቶቹ ሲሆኑ ማይክ፣ ደስቲን፣ ሉካስ እና ደግሞ 11 ትቀላቀላቸዋለች። ከሳይንስ ላብ ያመለጠች የ11 ዓመት ፓወር ያሏት ሚስጥራዊ ልጅ። ሾውን ባታዩት እንኳን ይህን ፊት አይታችሁታል በእርግጠኝነት። እና ደግሞ ናንሲ፣ ስቲቭ እና ጃነተን አሉ ቲኔጀሮቹ ማለት ነው። ሌሎቹ ደግሞ ትላልቆቹ ሰዎች ናቸው። ጆይስ የዊል እናት እና ሆፐር የከተማ ዋናው ፖሊስ። በተጨማሪም ሳይንቲስቶች አሉ። ሲዝን 1 ፐርፌክት ነበር። ላይክ ፐርፌክት። አንድ የቲቪ ሲሪየስ ሲዝን ከዚህ በላይ አሪፍ ሊሆን አይችልም። ላይክ ፐርፌክት ራይቲንግ፣ ፐርፌክት ዳያሎግ፣ ፐርፌክት አክቲንግ which is በጣም ክሬዚ። ምክንያቱም ግማሾቹ አክተሮች ከ12 ዓመት በታች ስለሆኑ እና ሌላ በጣም የወደድኩት ነገር ሚስጥራዊ ነበር። አንድን ነገር የሆነ ኤክስፕላኔሽን አትፈልጉም። ይሄ ነገር እንደዚህ ነው ተብሎ መነገር አያስፈልግም። ይሄ ነገር እንደዚህ ነው ተብሎ መነገር አያስፈልግም። ሚስጥራዊ ነበር። እናም አዲስ ሲዝኖች በተለቀቁ ቁጥር ሞር ወረዳቸውን ቢውልድ እያደረጉ ወይም እቺን ዓለም እያሳደጓት መጡ። አፕሳይድ ዳውን፣ ራሻዎች፣ ቬክና፣ ማይንድ ፍሌር ምናምን። እናም ከ10 ረጅም ዓመታት በኋላ ይሄን ነገር ለመቋጨት ሲዝን 5 ተለቀቀ እና ብዙ ማለት በፈለጋቸው ነገሮች አሉ። ሲዝን 5 ፕሮባብሊ ደካማ ከሚባሉ የስትሬንጀር ቲንግስ ሲዝኖች መካከል አንዱ ነው እና ለምን ይሄን እንዳልኩ ልንገራችሁ። አንዴ ከመግባታችን በፊት ሲዝን 5ን ካላያችሁት ስፖይለር፣ ኦኬ ተጠያቂ አይደለም ስፖይለር። አሁን እንግባ። ወይኔ ገና ከመጀመሪያ ደሚ ሊፈላ ነው። ፕሎት ሆል ምን እንደሆነ ለማታውቁ ሰዎች ጀስት ሴንስ የማይሰጡ ነገሮች ማለት ነው። ዲ አፕሳይድ ዳውን ከሲዝን 1 ጀምሮ ሲነገረን እንደነበረው በጣም አደገኛ ቦታ ነው። ውስጡ ንጹህ አየር የለም። እዚህ ምድር ላይ የምንተነፍሰው ለሰው ልጅ ተስማሚ የሆነ አየር የለም እዛ። ሁላ ሲዝን 1 ላይ እነዚህን ማክሶች፣ ልብሶች ነበር የሚያደርጉት። ውስጥ ለመግባት ላይ ረጅም ፕሮሰስ ነበሩ፣ ምክንያቱም መርዛማ ነው አየሩ። ያንን ማክስ አውልቃችሁ ለረጅም ጊዜ ሰርቫይቭ ማድረግ አትችሉም። ሲዝን 5 ላይ ግን መጮቻ ቦታ በሉት። ሲፈልጉ ይገባሉ፣ ሲፈልጉ ይወጣሉ። ሆፐር ሊትራሊ ለወራት ሲገባና ሲወጣ ነበር። ምን ሆነ? ምንም። ላስታውሳችሁ ሲዝን 2 ላይ ሆፐር መተንፈስ አቅቶት እየሞተ ነበር። ሌሎቹ ልጆች ሲገቡ ራሱ ማለት ነው አፋቸውን ሸፍነው ምናምን ለብዙ ሰዓት ገብተው ለብዙ ሰዓት አይቆዩም ምናምን። ከዛም አልፎ ምን የሚያክል የሚሊተሪ ቤዝ ተሰርቷል አፕሳይድ ዳውን ውስጥ፣ ኖርማል ወታደሮች ፈታ የሚሉበት ማለት ነው። ደግሞ ላይክ አፕሳይድ ዳውን አስፈሪ የነበረ ጊዜ ታስታውሳላችሁ? ባርብ ሲዝን 1 ላይ ለማብለጥ ስትሞክሩ አፕሳይድ ዳውን ያስፈራ ነበር። አሁን ግን ጀስት ኖርማል የመጮቻ ቦታ ነው። ጀስት የሆነ በጣም ኖርማላይዝ አድርጉት ውስጥ መግባት አለ አይደለ? በጣም ይህንን ዴንጀረስ የሆነ ነገር ኖርማላይዝ አድርጉት። አፕሳይድ ዳውን ነው ኖርማል ገብተን ስንገፍ ስፈልግ እንገባለን። ሌላኛው ደግሞ የሲዝኑ መጨረሻ ላይ የሆነ የምርቃት ፕሮግራም ነበር። እነዚህ ልጆች ከ11 ዓመታቸው ጀምሮ ስንከተላቸው ነበረ። አሁን አድገው ሊመረቁ ነው። እነ ማይክ አሉ፣ እነ ደስቲን፣ እነ ሉካስ፣ እናት አባቶቻቸው ምናምን እና እንዲህ ማክስ እዚህ ምን ትሰራለች? ካልተሳሳትኩኝ ማክስ ለ2 ዓመት ያክል ኮማ ውስጥ ነበረች። ከሄንሪ አይምሮ ማምለጥ አቅቷት ማለት ነው። እሱ ብቻ አይደለም ደግሞ እንደምንም ብላ ከ2 ረጅም ዓመታት በኋላ ካመለጠች በኋላ ራሱ ሰውነቷ ማንቀሳቀስ ይከብዳት ነበር። ጡንቻዎቿ ድጋሚ ለመስራት ጊዜ ይፈልጋሉ እና እንዴት አባቷ ነው ከነማይጋ እኩል አንድ ላይ የምትመር? አሁን በጣም ወደ አናደደኝ ነገር እንግባ። የመጨረሻው ፋይት። አንደኛ ነገር እንዴት አባቱ ነው በፍጥነት ያለቀው? ላይክ 4 ሲዝን ሙሉ ሲያሰቃያችሁ የነበረው ሰው 4 ሲዝን ሙሉ ይሄ ሰው ሲያስጨንቃችሁ ነበር እና ምንም ያክል ፍጥረት ላይክ ምንም ያክል ግብዳ ፍጥረት አብሮት ነበረ። እንዴት ነው ያሸነፉት? ላይክ በ6 ደቂቃ 7 ደቂቃ እየቀለድኩ ራሱ ላይክ ዊል ማለት ነው ጌነኝ ብሎ ሲናገር እሱ ሲን በታምኑም ባታምኑም ከፋይናል ፋይቱ በላይ ረጅም ነው እና እሱ ብቻ አይደለም ደግሞ ዴሞጎርጎኖቹ፣ ዴሞዶጎቹ እነዛ ባቶች ምናምን የት ሄዱ? እንዲህ ላስታውሳችሁ ይሄ ዳአቢስ የሚባለው ቦታ ማለት ነው ቤታቸው ነው። ላይክ እነዛ ፍጥረታት የሚኖርበት ቦታ ነው። አፕሳይድ ዳውን ውስጥ አይደለም የሚኖሩት፣ ሊትራሊ እዚህ ነው የሚኖሩት።
እና ልጆቹ መጥተው ማይንድ ፍሌየሩንና ቬክናን ሲገሉት የት ነበሩ? ላይክ የት ሄዱ? ፋይቱ የሆነ አፕሳይድ ዳውን ውስጥ ቢሆን ወይ ሌላ ቦታ ቢሆን እሺ፣ ቤታቸው ውስጥ እኮ ነው። እንዴ ታዲያ የት ናቸው? እና ደግሞ ማለት ነው ዊል እና ቬክና ኮኔክትድ ነበሩ። ፋይቱ ላይ ቬክናን ሲጎዱት ምናምን ዊልን ይሰማው ነበር። መጨረሻ ላይ ቬክናን ሲገሉት ዊል ምን ሆነ? ምንም ያ ሁላ ማለት ነው። በጣም ፋኖቹ የስትሬንጀር ቲንግስ ፋኖች በጣም ግራ ገብቷቸው ዘደቨር ብራዘርስን ሲጠይቋቸው ምን ቢሉ ጥሩ ነው? ፎከስ ማድረግ የፈለግነው ፍሬንድ ግሩፑ ላይ ነው። ኤጎ ፎከስ ምናን እኮ አይደለም። አንድ ስቶሪ ላይን አስተዋውቃችሁ በዛ ላይ በጣም ኢንተረስቲንግ የሆነ ስቶሪ ላይ በጣም ነበር የተመቸኝ እሱ ነገር። እንዴት ነው ዊልን ሳይገሉት ቬክናን መግደል የሚችሉት ምናምን አላ በቃ በጣም ዲሌማ ይፈጥርባቸዋል ሰዎቹ ላይ፣ እንደዚህ ጓደኞቹ ላይ ማለት ነው። ዊልን ሳክሪፋይስ ለማድረግ የሆነ ዝግጁ ናቸው ቬክናን ለመግደል ምናምን አላ። ይህንን ጸድ የሆነ ስቶሪ ላይን አስተዋውቃችሁ መጨረሻ ላይ ግን ያንን ለመተግበር ፈራችሁ። በጣም ትልቁና እኔ ሳየው በጣም ግራ የገባኝ ነገር የሾው መጨረሻ ላይ ሚሊተሪዎቹና ዶክተር ኬ የምትባሏ ሙሉ ጋንጉን ይዟቸው ነበር። ከዛ በኋላ ግን 11 ራሷን ሳክሪፋይስ ታደርጋለች እና ዶክተር ኬ ለብዙ ጊዜ ስታቅደው የነበረውን እቅድ ታፈርስባታለች እና ሙሉ አፕሳይድ ዳውንን ታጠፋባታለች። ኦኬ አሪፍ ነው። ከዛ ግን ከ18 ወር በኋላ ይልና ሁሉም ሰዎች ደህና ናቸው። ሁሉም ህይወታቸውን አስተካክለው እየኖሩ አስታውሳችሁ ሆፐር ሽጉጡን ይዞ ሲደፋባቸው ነበር ጥይት። በጣም ብዙ ወታደሮችን ገሏል። እሱ ብቻ ሳይሆን ናንሲ ራሱ የመዓት ወታደሮችን ገላለች። ሚሊተሪ ነው። ስለ ሚሊተሪ ብዙ ነገር የምታውቁ ከሆነ በወታደር ቀልድ አንድ ወታደር ተገደለ ማለት ዓለም አበቃች። ለዛውም የዩኤስ ሚሊተሪ ከማዋል ሆፐር ያሁላ ሰው እንዳልገደለ ድጋሚ የከተማ ዋና ፖሊስ ሆነ። ምንም አይነት ምን oh my god, oh dang it, you guys are free to go. Look, hey, I'm sorry about that. Forget any of this happened. You killed all of my men. You committed multiple war crimes against the United States. Blew up a helicopter. All my men are dead. But you're free. In fact, you're promoted. You're promoted. Okay. You're the chief of police again. I know the whole town thinks you're dead and you've been dead for the past 3 years, but just come back, be chief of the police. No one's going to question it at all. ሶ እንደነሳሰብ አንድን ፊልም ወይ ሾው ስፔሻሊ እንደ ስትሬንጀር ቲንግስ አይነት ሾው ሞር እንዲያስፈራና ሞር እንዲያሳቀቅ ማድረግ ካለባቸው ነገሮች መካከል አንዱ ኢምፖርታንት ካራክተሮችን መግደል ነው። ምሳሌ ልስጣችሁ፣ ስፖይለር አላደርገውም፣ ግን ጌም ኦፍ ትሮንስ በጣም ከምወድባቸው ነገሮች መካከል ምን ያህል ኢምፖርታንትና ተወዳጅ ካራክተር ለመግደል አለመፍራታቸው ነው። በጣም የምትወዱት ሰው ጭራሽ በማታስቡበት ጊዜ ሊሞት ይችላል። ጀስት ራንደምሊ ሊጎሊቱ ይችላሉ እና ጀስት ሾውን ስታዩት ልባችሁ ይሳቀቃል። ከዛም አልፎ የሚኖሩበት ዓለምና በዙሪያቸው ያሉ ሰዎች ምን ያህል መጥፎ እንደሆኑ ትረዳላችሁ። እና ስትሬንጀር ቲንግስ እሱን ይፈልጋል። ቬክናን እንድትፈሩት ይፈልጋል። ቬክና ሲመጣ እንድትሳቀቁ ይፈልጋል። ግን አይሆንም። ምክንያቱም ሾው ከጀመረበት ጊዜ ጀምሮ አንድም ሜን ካራክተር አልሞተም። አንድም ግን ትንሽ እንኳን እንድትፈሩ በሚለው በየሲዝኑ አንድ የሚሰዋ ተወዳጅ የአብርሃም በግ ያመጣል። ሲዝን 1 ላይ ባርብ ነበረች፣ ሲዝን 2 ላይ ቦብ፣ ሲዝን 3 ላይ ቢሊ፣ ሲዝን 4 ላይ ደግሞ ኤዲ እና ሲዝን 5 ላይ በቃ 1-2 ሜን ካራክተር ይገላሉ ብዬ ነበር። ሁላ ለምን እንደሆነ አላውቅም። ለሲዝን 5 ፕሮሞሽን ሲሰሩ የሚፈጠረው መገመት አትችሉም፣ የማይጠበቅ ሰው ሊሞት ይችላል። ኢንተርቪው ላይ ራሱ የስቲቨን አሻንጉሊት ምናምን ከወንበር ላይ የጣሉት ነበረ። Like that? Oh my god, was 11 in water? 11's in water. Oh! There it is! That's how Stranger Things ends! Thank you so much for being... Just come on. ይህን ያህል ፈሪ መሆን የለባችሁም ሰው ለመግደል በእውነት። እንዲህ ሁላ ሚሊ ባቢ ብራውን አክተሯ ማለት ነው ሰው ቢገሉ ደስ ይለኛል እያለች ነበር። ዘደፈር ብራዘርስን ፈሪ እያለቻቸው ነበር። No, it's way too big. Last night we couldn't even take one group picture because there was 50 of us. I was like, you need to start killing people off. They just need to have one massacre scene where half the cast dies. Huge massacre scene. No. That's what I'm saying. It's this is ridiculous. And also the Duffer Brothers are too sensitive Sallys that don't want to kill anyone off. We need to be Game of Thrones. We need to have the mindset of Game of Thrones. And just kill a main character. I know, kill me off. Twist. They tried killing David off. They brought him back. That's true. በዚህ ሲን ደግሞ በጣም ብዙ ጊዜ ካራክተሮች የሞት ጫፍ ላይ እየደረሱ ምንም አይፈጠርም። ይሄ ደግሞ አንዴ ብቻ ሳይሆን 2 3 4 ነው የተፈጠረው። እዚህ ሲል ላይ ዴሞዶጎቹ ማክስን ለመግደል እየሄዱ ነው።
ሄንሪ ወይም ቬክና ማክስ እንዳመለጠችና ልትነቃ መሆኑን ያቅና እሷን ለመግደል ዴሞዶጎቹን ይልክባታል። እናም ሉካስ እሷን ተሸክሞ ያመልጣል። እናም እዚህ ሊፍት ውስጥ ገብቶ ዴሞዶጉ እየሮጠ ይመጣል በፍጥነት። ሉካስ ምን ቢያደርግ ጥሩ ነው? ዴሞዶጉን በእርግጫ ይለዋል። ያ በእርግጫ እሱ ብቻ አይደለም ከሌሎቹ ጋር ይገናኝና እዚህ ላውንደሪ ክፍል ውስጥ ይደበቃሉ። እና እንደምታውቁት ከዚህ ቦታ ማምለጥ የሚቻለው በዘፈን ነው። ሶ ሉካስ ምን በሚያክል ሬዲዮ ዘፈን ከፍቶ ነበር። ውሾቹም እዛ ላውንደሪ ክፍል ውስጥ ይገባሉ እና ለምን እንደሆነ በማይታወቅ መልኩ ቀስ እያሉ ሁሉንም ኮርነር ይፈልጋሉ። ሊትራሊ እዛ ክፍል ውስጥ ዘፈን ተከፍቷል። ሁላ ሮብን ለሉካስ ላይክ ይህን ዘፈን አጥፋው እያለችው ነበር። የፈጠነ ወደ ድምፁ ሄደው እነሱን አለመግደላቸው ሴንስ አይሰጥም። እነዚህ ውሾች ከደቂቃዎች በፊት ወታደሮቹን እየቦጫጨቋቸው ነበር። እነ ሉካስ ጋር ሲደርስ ግን ቀስ እያሉ ይሄዳሉ። ከዛም ከቀረባቸው በኋላ ሌላ ድምፅ ይሰሙና 4ቱም ውሾች ወደዛ ይሄዳሉ። ሶ ዶንቆሮ አይደሉም፣ መስማት ይችላሉ። ከዛም ላውንደሪ ውስጥ የሆነ ቦምብ ነገር ነበረ ምናምን፣ ከዛ ይፈነዳል እና ሁሉም ውሾች ሞቱ። ማን ነው ያንን የሰራው? ካረን። እንዴት አባቷ እንደዚህ ማድረግ እንደቻለች አይታወቅም። ለክቺ ምንድናት? ሳይንቲፊክ ሳይፋይ ብሬባ ሳይንቲስት ናት እንዴ እሷ? በዛ ላይ ምን የሚያክል የመገርገን ቦጭቋት ከትንሽ ኤፒሶድ በፊት እንኳን መንቀሳቀስ ማውራት አትችልም ነበር። ግን እንደዛ ወራ ላይክ ካረን መጥፎ ካራክተር ናት ምናምን እያልኩ አይደለም። ላይክ አንተ እንዴት አባን ያገባት። የመጨረሻ ኤፒሶድ መጀመሪያ ላይ ደግሞ ታወሩ ላይ ሆነው ታወሩ ይሰበርና ስቲቭ ተገጫግጮ ይወድቃል። ብረቱንም ይዞ ይንጠለጠላል። ግን መቆየት ስላልቻለ ይለቀውና ከዛ ቡም ብላክ ስክሪን። ስቲቭ ሞት አይደለም። ከዛም ግን ጆናታን እጁን ይዞ አትርፎታል። ሉክ እኔ 100% ከጆናታን በላይ ጠንካራ ነኝ። ኦኬ ለማካበድ ሰው ነኝ። በቃ 100% ለአመታት ብረት ገፍቻለሁ። ይሄ ነው ሰውነቴ። እና ስቲቭን እንኳን ጆናታን እኔ መሸከም አልችልም። ለራሴማ እንደዚህ ሞራል መስጠት አለ። ሌላ ደግሞ በጣም ኢሞሽናል የሆነ ሲን ነበር። ጆናታን እና ናንሲ ያሉበት ክፍል እየሞላ ነው። ስለ ሪሌሽንሺፓቸው እያወሩ ነው። ይነው መሞታቸውን ተቀብለዋል እና በጣም አሪፍ ሲን ነበር። ሊያደርግላት የነበረውን ቀለበት ያሳያታል። ስለ ራሳቸው የሚጠሉትን ነገር እያወሩ ነበር ምናምን። ግን ያ ነገር ሞልቶ ልክ እነሱ ጋር ሲደርስ ያቆማል፣ ይደርቃል ነገርየው። ጀስሉክ አይኖ ዝም ብዬ እየተነጫነጭኩ ነው ምናምን፣ ግን ሞት ከምታስቡት በላይ ኢምፖርታንት ነገር ነው። ስፔሻሊ እንደዚህ አይነት ሾው ላይ ሜን ካራክተራችሁ የሆነ አስጨናቂ ቦታ ላይ ቢሆን እንኳን አልፈራላቸው፣ ምክንያቱም አይኖ ምንም እንደማይሆኑ። ሌሎችም የደበሩ ነገሮች አሉ። ላይክ ካራክተሮቹ በዙ። ላይክ ይሄ ሲዝን 5 ነው። ዋናዎቹ ሰዎች ላይ ነበር ፎከስ ማድረግ የነበረ፣ ግን ብዙ ስክሪን ታይም ያገኘው ማን ነው? ሆሊ የማይክ እህት። በዚህ ሲዝን የመጣችው ልጅቷ መጥፎ ካራክተር ናት እያልኩኝ ሁላ አይደለም። እንደውም በጣም ነው የተመቸችኝ። ግን በመጨረሻው ሲዝን ዋናዎቹ ላይ ነበር ማተኮር የነበረብን። ሌሎቹ በስተው ማለት ነው። ዋናዎቹ የሚያደርጉት ነገር ጠፍ። እስኪ ጆይስ በዚህ ሲዝን ምን አደረገች? ላስታውሳችሁ፣ የሲዝን 1 ሜን ካራክተር እሷ ነበረች ማለት ይቻላል። በዚህ ሲዝን አይስዌር ምንም ነገር ስታደርግ አላየኋት። ሆፐር ራሱ ምንም አላደረግም። ቬክና ልጆች ይሰበስባል ምናምን፣ እነ ሆሊን ነበር ስንከተል የነበረው እነ ዴሬክን ምናምን። 11 ራሱ ብዙ ነገር አልሰራችም በዚህ ሲዝን። ማይክን ተውት። ማይክ ምን እንደተፈጠረ አላውቅም። ማይክ ምን አደረገ በዚህ ሲዝን? ዊል አሪፍ ነገር አድርጓል ጀስት እና አንዳንድ ሰዎች በጣም ብዙ አዳዲስ ካራክተሮች ከመጨመሪያቸው የተነሳ እነዛ ዋና ካራክተሮች የሚያደርጉትን ያጣሉ፣ ኢምፖርታንት መሆን ያቆማሉ። ስለ ሲኔማቶግራፊ አናውራ። ተውት። ምን ተፈጥሮ ነው? እንዴት ነው በ$400 ሚሊዮን የተሰራ ሾው እንደዚህ አይነት የሆነ ጨው የሌለው ምግብ ይሆን? አላ ቤዚክ የኔትፍሊክስ ፊልም ነው የመሰለው። እንዴት ነው በጀት በጨመረ ቁጥር እያስጠላ የሚመጣው? ሲዝኗን እኮ ሲያምር በእውነት ያስፈራ ነበር፣ ዳርክ ነበር፣ ክሪኤቲቭ ነበር። አሁን ግን I don't know man። በነጋታው ነው ይሄ ጉንፋኑ እስካሁን አለቀቀኝ። እነዚህ ቪዲዮ ስሰራላችሁ በቃ ተረጋግቼ ቁጭ ብዬ ማውራውን ነገር አስቤበት ከዛ ዶክመንት ከፍቼ ምናምን ነው ስክሪፕት የምጽፍ። በአሁኑ ግን ምን እንደሆነ አላውቅም፣ ከሲዝን 5 ጋር ያለኝም ብሶት ነው ያወራሁባችሁ። የሙሉ ሾውም ቢሆን ደግሞ አስቡት። ብቻ ስለ ስትሬንጀር ቲንግስ ያናድዱኝ ነገር እያወራው ስለ አሪፉ ነገር በመጨረሻው ኤፒሶድ ከአንድም 3 ዳለቅስ መድረሴን አልነገርኳችሁማ። ሉክ ስትሬንጀር ቲንግስ በጣም ነው የምወደው።
በጣም ሜቢ አንድ ቀን ስለ ሙሉ ሾው ቪዲዮ ሰራላችኋል። ግን በዚህ ሲዝን ራሱ በጣም ብዙ አሪፍ ነገሮችን አድርገዋል። ዊል ለመጀመሪያ ጊዜ ፓወሩን ሲጠቀምበት የነበረው ሲን በጣም አሪፍ ነበር። ሊትራሊ ከወንበሬ ስዘል ነበር እሱን ሲን እያየው ማለት ነው። ማክስ ስቲል በጣም ምርጥ ካራክተር ነበረች እና የሆነ ሲን ነበር ሆፐር እና ኢሌቨን እያወሩ ሆፐር እንዴት እንዳሳደጋት አባቷ እንደሆነ እንዴት እንደሚወዳት ሲያወራ ላይክ እንባ ቀረረኝ። በእውነት የመጨረሻው ኤፒሶድ ላይ ኢሞሽናል ሲኖቹን በስትክክል ነበር ሲያደርጉት የነበረው። የመጨረሻው ሲን ጆይስ ቬክናን ስትገለው ከዛ በህይወቷ ያበላሸባትን ነገሮች ሲያሳዩ ምናምን አጌን ኢሞሽናል ሲን በጣም ወድጆ ነበር። ጆይስ ይገባታል ቬክናን መግደል። ከ18 ወር በኋላ ምናምን ብለው ያሳዩት በጣም አሪፍ ነበረ። ሁሉም ተሰብስበው ዲኤንዲ ሲጮቱ ከዛ በኋላ ሁሉም ስሜታቸውን ተናግረው ከዛ ከክፍሉ ሲወጡ ከዛ አዳዲሶቹ ልጆች ሲገቡ ማይክ እንዳደገ ሲያስተውል እና የመጨረሻው የበር ሾት ጀስት ፐርፌክት ነው። አይ ላቭ እና ሁላችሁም የመጨረሻውን ኤፒሶድ ካያችሁት ስለ ኢሌቨን እንዳወራ እየጠበቃችሁ ሊሆን ይችላል። ሾም ካላያችሁት ልንገራችሁ። ኢሌቨን መጨረሻ ላይ እሷ በህይወት ከቆየች የሁሉ ችግርና መከራ እንደማይቆም ገብቷት አፕሳይድ ዳውኑም ሲያፈነዱት ከአፕሳይድ ዳውኑ ጋር አንድ ላይ ራሷን ታጠፋለች። ግን ከ18 ወር በኋላ ይልና እነ ማይክ ለመጨረሻ ጊዜ ዲኤንዲ እየተጫወቱ እያለ ማይክ የራሱን ቲዮሪና እሱ ምን እንደሚያምን ይነግራቸዋል። እሱም ያለው በዛን ሰዓት ኤት ያለ የሌለ ፓወሯን ተጠቅማ ለሁሉም ሰዎች ኢሌቨን እዛ ውስጥ እንዳለች አሳይታ የኤት ፓወር የሰውን አይምሮ ተቆጣጥራ እዛ የሌለ ነገር ማሳየት ነው። ሁሉም ሰው የውሸቷን ኢሌቨን ነበር ሲያይ ነበሩ። ትክክለኛው ኢሌቨን አምልጣ አሁን ኑሮዋን ከሁሉም ሰው ርቃ እየኖረች ነው። እና ዘደፈር ብራዘር ስለዚህ ያስተላልቅ ብዙ ነገር አውርተዋል ምናምን ጀስት በራሳችሁ መንገድ ውሰዱት። ነው ኢሌቨን ትሙት አትሙት ለኔ ሞታለች። ለስቶሪውም ብትሞት ነው አሪፍ ባይ ነኝ። ግን እዚህ ጋም አንድ ሴንስ የማይሰጥ ነገሮች አሉ። ያ ፓወራቸውን የሚይዘው ነገር በርቶ ነበር። በርቶ ከነበር እንዴት ነው ኢሌቨን ማይክን ያዋራችሁ ምናምን። ብቻ ዛሬ ተረጋግቻለሁ። ኦኬ ትላንት ቢሆን ጮህ ነበር። ትላንት ኧረ በስመ አብ በጣም ብዙ አውራ ነበር። ዛሬ ተረጋግቻለሁ። ግን ምን ያህል ካራክተር ለመግደል ፈሪ እንደሆኑ አያችሁ። የሾው መጨረሻ ላይ ራሱ ኢሌቨንን ሙሉ በሙሉ መግደል አልቻሉ። ሎክ አይ ላቭ ስትሬንጀር ቲንግስ። ሁሉም ቢሆን ልቤ ውስጥ ቦታ ያለው ሾው ነው። ሲዝን 5 ግን የስራ ሪስት ወደፊት ሙሉ ሾውን ድጋሚ ማየት አይቀርም። ሜቢ ቪዲዮ ሰራለሁ ሜቢ። ግን ከዚህ በኋላ አይ ቲንክ ሰዎች ይረሱታል። ቪዲዮ በሰራ ራሱ የሚታይ አይመስለኝም። እና በዚህ ዓመት የሚለቀቅ የሆነ አኒሜሽን ፊልም አለ። ሜቢ ስለሱም ቪዲዮ ሰራላችኋለሁ። እና ሌላ ስፒንኦፍ አለ ላይክ ሙሉ ፍሬንቻይዝ ማርቨል አደረጉት። በቃ በስትሬንጀር ቲንግስ ዓለም የማአት ነገር ነው የሚሰሩት። ብቻ ስለሱም ቪዲዮ መስራት አይቀርም። እና I love you guys. I'm sorry ስለጠፋው። ከዚህ በኋላ ላለመጥፋት ሞክራለሁ። እናም እንደተለመደው በጣም ወዳችኋለሁ። ፒስ